አብረን ብሎግ እንሰራለን ያልከው ነገር ምን ላይ ደረሰ? እና ማስክ ለምንድን ነው የምታደርገው? ጥያቄያችን እንዴት እዚህ ላይ ደረስክ? ማለት ከየት ነው የተማርከው? አንተ ፕሮፊቴብል ስትሆን ምን ነበር ያስተካከልከው? የሆነ ታይም አለ ተስፋ የሚያስቆርጥ ይሄ ነገር ለእኔ አይሆንም የምንልበት እና እንዴት ነው ይህንን ነገር የምናልፈው? ሰላም እንዴት ናችሁ? ከእናንተ የተጠየቁትን ጥያቄ ቆንጆ አድርጌ አሪፍ አድርጌ ለመመለስ ሞክራለሁ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳረሱ። አብራችሁኝ ቆዩ። ያለምንም ማንዛዛት ቀጥታ ወደ ቪዲዮአችን። ማናጀር ያለች ጥያቄን ትጠይቀኛለች። ኦኬ። የመጀመሪያው ጥያቄያችን እንዴት እዚህ ላይ ደረስክ? ማለት ከየት ነው የተማርከው? ኦኬ ዩቲዩብ ላይ በጣም ብዙ ቪዲዮዎች አይቻለሁ። ላይክ በአይሲቲ ነው የጀመርኩት። አይሲቲ ስትራቴጂ የአይሲቲን አየው። በጣም አይሲቲ ኮምፕሊኬትድ ነው። ልክ እንደ ጀማሪ ደግሞ አይሲቲ ማየት በጣም ብዙ ነገር ያወሳስባል ብዬ አስባለሁ። ኤንድ እሱ ነበር ትሬድ ሳደርግ የነበረው። በጣም የተሸወድኩት ነገር ምንድን ነው? ሰው ሞስት ኦፍ ዘ ታይሙን ክሪፕቶ ትሬድ የሚያደርግ ከሆነ ወደ ፎሬክስ ፔሮች ሲመጣ ጎልድ ምናምን ሲመጣ ላይ ሞስት ኦፍ ታይማችንን ዌስት ካረግን እዚህ ጋር ሲመጣ ይቀለናል የሚል ነገር ሶሻል ሚዲያ ላይ ይቼ ቢትኮይን ነበረ ትሬድ ማድረገው። እሱ ደግሞ በጣም ማኒፕሌትድ የሆነ ማርኬት ነው ክሪፕቶ። በጣም ፌል አረግ ነበረ። አይሲቲ ሞክር ነበር። ከዛ ብቻ በጣም አስቸጋሪ ነው። ከዛ በኋላ ነው ወደ ታይም ቤዝ ሬንጅ ስትራቴጂ የመጣሁት። ግን ዩቲዩብ ላይ በጣም ብዙ ተምሬያለሁ። ኤንድ ራሴን ነው ያስተማርኩት። ሜንቶር ኦር ያስተማረኝ ሰው የለም። ፕሮፊቴብል ከመሆን በፊት ምንድን ነበር የምትጠቀመው? ፈንድድ ኦር ሪል አካውንት? ኦኬ ፈንድድ ነው። በፈንድድ ነው። ላይክ ላይቭ አካውንት 15ም 25ም ምናምን ዶላር ማስገባቱ በጣም ሪስክ አለው። አስገብቼ ላይክ ምንም ማርኬቱ እድል አይሰጠኝም። ምክንያቱም 2-3 ዶላር ፐር ትሬድ ሪስክ ስለማላረግ ባንዴ ከማርኬት ወጣ ነበረ። ስለዛ ወደ ፈንድድ ነው የገባሁት። ፈንድድ ላይ ግን የ5000 ዶላር እንኳን አካውንት ገዝታችሁ ብትገቡ ላይክ ፐር ትሬድ 10፣ 15፣ 25 ዶላር ሪስክ ብታደረጉ ማርኬቱ ላይ ያቆያቸዋል። ፕሮፊት ለመስራት ሳይሆን ማርኬቱ ላይ ለመቆየት ማለት ነው። ኤንድ ካፒታሉን ለማሳደግ ፈንድድ ነው። ከዛ ውጭ ደግሞ ስፖት ትሬድ አረግ ነበር ክሪፕቶ ላይ እነሱን ሆልድ እያረኩ ምናምን ትንሽ ትንሽም ቢሆን ማለት ነው። ለመጀመር ካሰባችሁ ላይቭ ትታችሁ ፈንድድ ትሬድ አርጉ። ኦኬ ኔክስት ኩዌስችን። ስንት ጊዜ ብር ከስረሃል? 50 times? More. 100 times? More. 200 times? More. ላይክ በቁጥር አላውቀውም። በጣም ብዙ በጣም ብዙ በጣም ብዙ በጣም ብዙ ጊዜ ላይክ ዩ ሃቭ ኖ አይዲያ። የእውነት በጣም ብዙ ጊዜ በላይቭም ከስር ያለው ፈንድድ በጣም ብዙ ፈንድድ ነው ብሎ ያረኩት። አንተ ፕሮፊቴብል ስትሆን ምን ነበር ያስተካከልከው? ኦኬ እኔ ፕሮፊታብል ስሆን ያስተካከልኩት አንድ ሁለት የሚባል ነገር የለም። ትሬድ በጣም ሁሉንም ነገራችሁን መስጠት አለባችሁ ብዬ አስባለሁ። ሎኪ ማድረግ ነው የጀመርኩት። ከማይጠቅሙ ጓደኞቼ የራኩኝ። ላይክ ስክሪን ታይሜን በጣም ነው የጨመርኩት። ቻርት ላይ ሶሻል ሚዲያ ዲሌት ነው ያደረኩት። ቲክቶክ ምናምን ጀስት ዩቲዩብ ኮርስ ለማየት ሌላም ሌላም ነገር ኤንድ በጣም ነው ፎከስ ማድረገው ላይክ ኦንሊ ቻርት እና ቻርት ላይ ብቻ ሌሊቱንም ቀኑንም። ምክንያቱም የትኛው ቦታ ጋር ትሬድ ቴክ እንደማድረግ የትኛው ቦታ ጋር እንትን እንደምል የትኛው ታይም ምናምን አላውቅም ነበር እና በጣም ላይክ ዩ ሃቭ ኖ አይዲያ በጣም እንትን እል ነበር። ከዛ መጽሐፎችን አነባለሁ ስለ ትሬድ በጣም ብዙ ነገሮችን አያለው። ኤንድ ትንሽ ነገር የሆነ ታይም ላይ ትንሽ ነገር አወቅኩኝና ኢጎ ነገር ቢውልድ አደረኩ። በቃ አሁን ትሬድ ገባኝ፣ አሁን በቃ ሰክሰስፉል ልሆን ነው ምናምን አልኩ። ዲሞ ላይ ትሬድ ሳደርግ 10,000 20,000 ዶላር ስሰራ እንደዚህ አይነት ስሜት ተሰማኝ። ትሬድ ሀምብል ያደርጋቸዋል። እንደዛ ቢሰማችሁ እራሱ ሀምብል ያደርጋቸዋል። እና ያን ታይም አካውንት ቀጥታ ላይቭ አካውንት ዶላር አስገባውኝና ሉዝ አደረኩ። ያን ታይም በቃ ኢጎ ቢውልድ ማድረጉ እንደማይጠቅመኝና በጣም መማር እንዳለብኝ እንትን አልኩ። ላይክ ያላችሁን ነገር ለትሬድ ስጡ፣ ይስተካከላል ብዬ አስባለሁ። የሆነ ታይም አለ ተስፋ የሚያስቆርጥ ይሄ ነገር ለእኔ አይሆንም የምንልበት እና እንዴት ነው ይህንን ነገር የምናልፈው? ኦኬ የእውነት አሪፍ ጥያቄ። ላይክ ተስፋ የምንቆርጥበት ሰዓት ላይ የትኛውን ሰው መጥቶ ተስፋ ትቁረጡ ቢለን ምንሰማበት ደረጃ ይሆንማ ብዙ ነገሮች
ጭልምልም ነው የሚሉት። ምንም ነገር ብርሃን እንኳን ማየት አትችሉም። ግን እኔ ተስፋ ስቆርጥ ላይክ ተስፋ ለመቁረጥ ሲሰማኝ ከዛስ የሚለውን ጥያቄ ራሴን እጠይቃለሁ። እሺ ተስፋ ልቁረጥ፣ ከዛስ? ቃል የገባሁለት ቤተሰብ አለኝ። እናቴ እንደዚህ ያደርግልሻለሁ፣ እንደዚህ እገዛልሻለሁ ምናምን ብያታለሁ። እሱ ከዛስ? እሺ ኤንድ ላይክ እኔ ድሪም ብዬ ያስቀመጥኩት ማቴሪያሎች አሉ። እሱን ሊገዛልኝ የሚችለው ትሬድ ወይም ደግሞ እናንተ የምታስቡት የሆነ ስራ ሊሆን ይችላል። እና ተስፋ ለመቁረጥ ስታስቡ እሺ ከዛስ? እሺ ቁረጡና ከዛ ምንም ነገር ማድረግ አትችሉም በነገራችሁ ላይ። እና እኔ ስኬታማ ባልሆን ያሰብኩት ቦታ እንኳን ባልደርስ በየቀኑ ህይወቴን ለመቀየር የሚሄደውን ፕሮግረስ በጣም እወደዋለሁ። እና እሱ አንደኛ ሞቲቬት ያደርገኛል። ሁለተኛ ደግሞ ሞቲቬት የሚያደርገኝ ሰይጣን ነው። አሁን እንደዚህ ስላችሁ ልትወዛገቡ ትችላላችሁ። ግን ማሸነፍ የማይችለውን አምላክ በየቀኑ ለመጣል የሚሞክረው ሰይጣን እንኳን ተስፋ ያልቆረጠ እኔ ለምን ብዬ ነው ተስፋ የምቆርጥ ህይወቴ ላይ ድንግል ማርያምን ይዤ። ስለዛ በዚህ ነገሮች አልፋለሁ። ግን ተስፋ በምትቆርጡበት ታይም የምትሰሩትና የምትለፉትን ነገር ጋፕ መስጠት፣ ቃለ መጫን ይበላሻል። በጣም የሆነ ጊዜ መውሰድ፣ በየሃይማኖታችሁ መሄድ የምትችሉበት ቦታ ላይ መሄድ። ስትራቴጂህን የት ነው የምንማረው? ኦኬ ስትራቴጂን ላይክ ፉሊ ተመሳሳይ አይደለም። ታይም ቤዝ ሬንጅ ስትራቴጂ ብዙ የሚጠቀም ሰው የለም ዩቲዩብ ላይ። ግን ዴይ ትሬዲንግ ራውፍ ብላችሁ ሰርች ብታደረጉ ስለ እኔ ታይም ቤዝ ሬንጅ ስትራቴጂ በደንብ ያወራል። ላይክ የሆነ ያክል ኮንሰፕቱን በደንብ ታገኙታላችሁ። ከዛ በፊት ደግሞ ልምድ ከነበራችሁ ትሬድ ላይ በጣም አሪፍ ነው። ኤንድ ደግሞ ቴሌግራም ቻናላችንን ታች ሊንክ አለ፣ ጆይን አድርጉና እዛ ጋ ለማስተማር አስቤያለሁ። በዚህ መልኩ መማር ትችላላችሁ ማለት ነው። ፍቅረኛ አለህ ወይ? አዎ ፍቅረኛ አለኝ። የእሷን ፎቶ ቢያንስ አሳያችኋለሁ። እኔ ማስክ አድርጌ ብቻ አልቀርም። እዚህ ጋር ፎቶዋን አስገባላችኋለሁ። ስንፍናንና ሳይኮሎጂን እንዴት እናስተካክል? ኦኬ ስንፍና ላይክ ለነገ ስራዎችን መተው በጣም ውስጥ አዛ ነገር ነው። በጣም የሚያጋጥመኝ ነገር ነው። ከስንፍና ውስጥ አንዱ ስለሆነ ኤንድ ስንፍናን እንዲህ ኮንትሮል ልናደርገው የምንችለው ነገር አይደለም። የእውነት ላይክ ስንፍናን የሆነ ነገር ማድረግ አለባቸው የሚለው ሜቢ አይታችሁ ከሆነ ቪዲዮ ከ5 ሰከንድ ወደ ታች ቆጥሬ ከዛ ሰከንድ እንዳለቀ የሆነ ነገር አደርጋለሁ እና ስንፍናዬ እንደዛ ነው ያጠፋሁት የሚል ቪዲዮ አይቼ እሱን ሞክሬ አልተሳካልኝ። ቁጥርና ወይ የኔን ቁጥሩን ከ5 ሰከንድ በላይ አደርገዋለሁ። 50-60 ሰከንድ አደረገውና በዛው መቆጠር የሚያስጠላኝ ስንፍና ተወዋል። ስንፍና ማጥፋት ቀላል አይደለም። ግን ለዚህ የሚጠቅሙ ዩቲዩብ ቪዲዮዎችን ማየት፣ መጽሐፍ ማንበብ፣ ይሄ ነገር በደንብ አስተካክሎኛል። የአህዱ ፖድካስት የኪሩቤል በጣም አሪፍ ቪዲዮዎች አሉት። የእሱም ማየት፣ መጽሐፍ ማንበብ በጊዜ ሂደት እንትን ማለት እና ስንፍና የተሰማ ስራ ደግሞ ሞር ስላልወደድከው ሊሆን ይችላል። ስንፍና እየተሰማ ያለ ስንፍናና ሳይኮሎጂ ነው ያለ። ኦኬ ሳይኮሎጂ ፉሊ መጥፋት የሚችል ነገር አይደለም። ግን ኮንትሮል ማድረግ ለመቻል ላይክ በጣም ራስ ጋር ጊዜ ማሳለፍ፣ ከትሬድ ውጪ ያለህን ላይፍ ማስተካከል። ባለፈውን ቪዲዮ ብዬው ነበረ። ለምሳሌ ከትሬድ ውጪ የሆነ ሰው ሲያናድድህ ኢሞሽንህን ለዛ ሰው የምገልጽለት ከሆነ የሆነ ነገር መጥቶ አንተን የሚያስደብርህ ከሆነ ትሬድ ላይ ስትመጣ የሚስተካከል ነገር አይሆንም። ከትሬድ ውጪ ያለ ላይፍ በጣም ማተር ያደርጋል ማለት ነው። ፎከስ አርግ ላይፍ ላይ። እነዛ ነገሮች ሲመጡ 5 ሰከንድ የእውነት ለራስህ ስጥ። ከዛ በኋላ ነገሮች ይስተካከላሉ። ሞስት ኦፍ ዘ ታይም እስር ቤት ውስጥ ያለን ሰው ምን ይቆጭሃል ቢባል ወንጀሉን ከመስራቴ በፊት 5 ሰከንድ እና ከዛ በላይ ብታገስ ኖሮ አልፈዋለሁ ይልሃል። ያቺን ነገር ለመታገስ መሞከር። ሳይኮሎጂ ላይ አሁን ትሬድ ላይ ኦቨር ትሬድ ማድረግ፣ ሪቬንጅ ትሬዶችን መውሰድ፣ ትሬድ ከገባችሁ በኋላ ቲፒውን ዶላሩ ፍሎት እያደረገ እያያችሁ ላለማጣት ዘግቶ መውጣት፣ እነሱ በጣም በጊዜ ሂደት የሚስተካከሉ ነው። እራሳችሁን አትጫኑት። አሁን ማስተካከል አለብኝ ብላችሁ አትጫኑት። እኔ እሱን ነገሮች ያስተካከልኩት በጣም በመደጋገም ነው። ያ ስህተት ሲሰለቸኝ ነው የቆመው እንጂ የሆነ ኮንትሮል የምታደርጉት ነገር አይደለም። ሳይኮሎጂ መቀነስ ነው የምትችሉት። ትሬድ ስትጀምር መጥፎ ባህሪ የምትላቸውና እንዴት ሳጠፋኸው? መጥፎ ባህሪን አላጠፋሁትም። እስቲ ለመቀነስ ነው የምሞክረው። ብዙ ባህሪዎች ይኖራሉ።
ግን አሁን የምናገረው ከትሬድ ውጪ ያለው ላይፍ የሚስተካከል ከሆነ ትሬድ አይከብደንም፣ መስተካከል ይችላል። የሌለንም ባህሪ መጠን ትሬድ ላይ ይህንን ፍጠር ማለት አንችልም። ካራክተር ይፈልጋል። የሆነ ሰው ለሆነ ነገር ካራክተር ይፈልጋል እና የትሬድ ካራክተር ምንድን ነው? ትሬደር ለመሆን ካራክተሩ ምንድን ነው? ደን እሱን ካራክተር መላበስ ያስፈልጋል። የእውነት ከትሬድ ውጭ ያለን ላይፋችን በጣም እናስተካክል። ትሬድ ስትጀምር ስንት ዓመት ነበር እና በስንት ዓመት ነው ስለ ትሬድ የሰማኸው? ኦኬ ስለ ትሬድ የሰማሁት ኮሌጅ የተማርኩ ነው 21 22 አካባቢ ላይ ሆኜ ይመስለኛል። ካልተሳሳትኩ ኤስ ትሬድ ዛክ መሰለኝ ስሙ። የእሱም ቪዲዮ ቲክቶክ ላይ ነበር ያየሁት። የዛን ሰዓት ነው ስለ ትሬድ የሰማሁት። ግን ካፒታል እንደሚፈልግ ብዙ ነገሮች እንደሚፈልግ ሳቅ በዛን ታይም በነበረኝ ማይንድሴት ትሬድ ለመጀመር ብቁ አልነበርኩም። ገብቼ ብዙ ብር መክሰር አልፈለግኩም። ጊዜው እስኪደርስ ጠበቅኩኝ። ደን ትሬድ የጀመርኩበት እድሜ ደግሞ 23 ወደ መጨረሻ አካባቢ ነው የጀመርኩት። ያ እንደዛ 23 ወደ መጨረሻ አካባቢ። በምን ካፒታል ትሬድ ጀመርክ? ኦኬ ዩቲዩብ ቻናሎችን እሸጣለሁ። ስቲል የዛኔ የጀመርኳቸው 4000 ሰብስክራይብ አለኝ። አሁን ለእናንተ የምሰጣቸው የ800 ሰብስክራይብ አለ፣ የ1500 አለ፣ 1500ም አለ አይደል? እና አሁንም ዩቲዩብ ለመጀመር ካሰባችሁ የሃይማኖት ኮንተንት ጀምሩ። ሁሉ ቪዲዮዎች የሃይማኖት ኮንተንት ናቸው። ኢንተርናሽናል ኮንተንት ሆኖ የሃይማኖት በጣም አሪፍ ነው። ዩቲዩብ የሃይማኖት ኮንተንት ጀምሩ፣ ግን የውጪ ማለት ነው። ኦኬ እሺ። ለጀማሪ ትሬደሮች ምን ትመክራለህ ካለ ኤክስፒሪየንስ? ኔጌቲቭ ነገር አትስሙ። ሶሻል ሚዲያ ላይ እስካም እንደዚህ ነው ስካመር የሚሉ ብለው ቪዲዮ የሚሰሩ ዩቲዩብ ላይ እነሱ ካፒታል ስላጡ ነው። እናንተ በምታዩት ቪው የእነሱን ካፒታል ቢውልድ አድርገው ትሬድ ይጀምራሉ። ስለዛ ስለ ትሬድ የሚወራ ኔጌቲቭ ነገር እሱን እንኳን አልፋችሁ ብትጀምሩ ሉዝ በሚያጋጥማችሁ ሰዓት ኔጌቲቭ ቪዲዮ በጣም ይመጣባቸዋል። ስለዛ ኔጌቲቭ የሆነ ስለ ትሬድ አትስሙ። በደንብ መማር ስትራቴጂ። አሁን አንድ ስትራቴጂ ምናምን ለመማር አትሞክሩ እሺ። በጣም ብዙ ስትራቴጂዎች አሉ። እነሱን ተማሩና ትሬድ የራስን ሳይኮሎጂ እናንተ ጋር የሚሄደውን ስትራቴጂ ምናምን የምታውቁት ቆይታችሁ ብዙ ስትራቴጂ ከተማራችሁ በኋላ ለእናንተ የሚሆነውን ለእናንተ ባህሪ የሚሆነውን ያን ታይም ታውቃላችሁ። ከዛ በኋላ ደግሞ ሪስክ ማኔጅመንት ሳይኮሎጂ ያስተካከላችሁ ትሄዳላችሁ። ኤንድ አትቸኩሉ። ትሬደሮችን ስንት ጊዜ የፈጀባችሁ ብላችሁ አትጠይቁ። የፈጀውን ይፍጅ። በቃ ላይክ ሲክስም በጣም ትልቅ ብር ስለሚሰራበት የፈጀውን ይፍጅ። ያንተ ስትራቴጂ ምንድን ነው እና ምን ፔር ነው ትሬድ የምታደርገው? በጣም ያንተ ትልቅ ፋን ነኝ ማርያምን። እግዚአብሔር ያክብርልኝ። በጣም የኔ ስትራቴጂ ታይም ቤዝድ ሬንጅ ስትራቴጂ ይባላል። በጣም ሲምፕል ኮምፕሊኬትድ ያልሆነ በጣም ደስ የሚል ስትራቴጂ ነው። በጣም ነው የምወደው። ትሬድ ማድረገው ፔር ናዝዳክ ነው። በጣም ለረጅም ጊዜ ትሬድ ያደረኩት ናዝዳክ ነው። ሌላ ጋር እንትን ፔር ላይ አይሰራም አይደለም፣ ጎልድ ላይ ይሰራል። ፎሬክስ ፔሮች ላይ እና ዩሮኤስዲ ጋር ይሰራል። እኔ ግን ናዝዳክ ነው ትሬድ ማድረገው። ሰሞኑን ግን ጎልድን 2-3 ጊዜ ትሬድ ቴክ አድርጌያለሁ። ምክንያቱም ሜቢ ናዝዳክን ትሬድ የምታደረጉ ታይም ቤዝ ሬንጅን ትሬድ የምታደረጉ ወሩ ሊያልቅ እስከ ወሩ ጅማሬ እስከ 5 ባለው ናዝዳክ ለእኔ ስትራቴጂ ቆንጆ ሴታፕ አይሰጠኝም። ያን ታይም ወደ ጎልድ እዞራለሁ። ናዝዳክ መስተካከል ሲጀምር ደግሞ ወደ ናዝዳክ መለሳለሁ ማለት ነው። አመሰግናለሁ ለአድናቆቱ ትላለህ። አንተ አራር ከዋንቱቱ በታች ነው እና አንተ ዊን ሬት ስንት ነው? ኦኬ የኔ ላይክ በደንብ የምታየው ከሆነ ዋንቱቱ በታች አይደለም፣ ፊክስድ አራር ነው የምጠቀመው። ዋንቱቱ ግን ማርኬት ኮንዲሽኑን አይቼ ክሎዝ ማድረግበት ታይም ይኖራል። ብሬክ ኢቭን የምወስደው ዋንቱ ዋን ላይ ነው። ብሬክ ኢቭን የማደርገው ማርኬቱ ዋንቱቱ ነው የኔ ፊክስድ አራሬ። ስትራቴጂው እስከ ዋንቱ ፎር አካባቢ ይሰጣል። እኔ በቃኝ ብዬ የምወጣው ዋንቱቱ ነው። ግን ወይ 2-3 ጊዜ ያያቸው ትሬዶች ከዋንቱቱ በታች የዘገቡት ወይ በማርኬት ኮንዲሽኑ ሊሆን ይችላል። እና ዊን ሬቴ 72.2% ዊን ሬት ነው ያለኝ በዋንቱቱ አራር ማለት ነው።
አብረን ብሎግ እንሰራለን ያልከው ነገር ምን ላይ ደረሰ? እና ማስክ ለምንድን ነው የምታደርገው? ኦኬ አብራችን ስቲል አልቀየርኩም ሀሳቤን። አብረን እንውላለን፣ ግን ከሴፍቲ አንጻር በደንብ መታሰብ አለበት እንዴት መሆን እንዳለበት። ምክንያቱም ማላውቀውን ሰው ነው ቤት የምጠራው። እሱ እስኪስተካከል ነው እንጂ የቀረ ሀሳብ አይደለም። ኤንድ ማስክ ለምንድን ነው የምታደርገው? እዚህ ኢትዮጵያ ውስጥ ብዙ ትሬደሮች ማስክ ያደርጋሉ። የእኔን ለመናገር ያክል ፍሪደም በጣም ላይክ ብዙ ነገር ከማስቀምድመው አንደኛው ነገር ነው ፍሪደም። ዝነኛ ነኝ እያልኩ አይደለም አሁን ላይ፣ ወደፊት ግን መሆን አይቀርም። ግን መታወቅ አልፈልግም። ስታወቅ ደግሞ ብዙ ሰው ቲክቶክ ላይ በዩቲዩብ የታወቁ ሰዎች አይታችሁ ከሆነ የማይሆን አይነት ኢጎ ቢውልድ ያደርጋሉ፣ ባህሪ መቀየር ምናምን እና እኔ እዛ ማይንድ ሴት ላይ ነኝ ብዬ የማስብበት ታይም ላይ ሜቢ ማስኬን ላወልቅ እችላለሁ። ላይክ ታዋቂነት ራሱን ችሎ ሃንድል መደረግ አለበት። እኔ ደግሞ አሁን ባለኝ ማይንድ ሴት ትንሽ የሆነ ሰው መጥቶ አውቃለሁ እኮ አደንቃለሁ ሲለኝ የማይሆን ባህሪ ማሳየት አልፈልግም እና እነሱን ነገሮች አስተካክያለሁ። ሰው ፊት ስቀርብ ሀምብል እሆናለሁ ብዬ በማስብበት ሰዓት ማስክ ማድረግበት እንትን የለም። በቃ ይሄ ነው ምክንያት። እሺ፣ አንድ ፔር ላይ ፎከስ በማድረግ የማርኬቱን ሁኔታ በደንብ ማወቅ ትችላለህ ወይ? ኦኬ ላይክ በጣም አሪፍ ጥያቄ። አንድ ፔር ላይ ብቻ ጊዜያችንን በምናጠፋበት ታይም ስለዛ የማርኬት ፍሎ እንዴት ላይክ ታውቀዋለህ ወይ በዛ ታምናለህ ወይ ነው አይደል ጥያቄው? በደንብ ላይክ እኔ ናስዳክን ኢንትሪ ኮንፈርሜሽን ላይሰጠኝ ይችላል፣ ግን ማርኬቱ ወዴት ሊሄድ እንደሚችል ይነግርሃል፣ ጓደኛ ያደርግሃል። አንድ ፔር ላይ በጣም ፎከስድ ማድረግ በጣም አሪፍነቱ ይሄ ነው። ላይክ ወደዚህ ሊሄድ ነው ወደዚህ ሊሄድ ነው ይልሃል። ኮንፈርሜሽን ላይሰጥ ይችላል፣ ትሬድ ነው፣ የፕሮባቢሊቲ ጉዳይ ነው። ገብተህም ሉዝ ልታደርግ ትችላለህ፣ ግን በደንብ አምንበታለሁ። አንድ ፔር ላይ ፎከስ ባደረጋችሁ ቁጥር እዛ ቻርት ላይ በደንብ ጓደኛ ትሆናላችሁ። ኤቭሪ ነገሮችን ዲቴል ይነግራችኋል። ላይክ ሙሉ ቀን እንኳን የማርኬት ኮንዲሽኑን ሳታዩት ማታ ብትከፍቱት ምን ለምን እንደዛ እንደሆነ እንድታውቁት ይረዳቸዋል። እና አንድ ትሬድ ላይ አንድ ፔር ላይ በደንብ ፎከስ አድርጉ። የእውነት በጣም በጣም ለእኔ አሪፍነቱ እሱ። ትሬድ በመጀመር ህይወት ላይ ያስተካከልከው ጠቃሚ ጸባይ አለ? በጣም ትሬድ ጉራ አይወድም። ትሬድ መቅለብለብ አይወድም። ትሬድ ብዙ ነገሮችን አይወድም እና ሀምብል ያደርጋል፣ ያረጋጋል። ምንም ብትፈጥሩ ዛሬ ላይክ ዊን አድርጌያለሁ ምናምን ከዛ በፊት የነበረኝ ላይክ ኢጎ ምናምን ቆንጆ አድርጎ ነው ሀምብል የሚያደርጋችሁ፣ ያስተካክላችኋል። ዩ ሃቭ ኖ አይዲያ። እና በጣም ብዙ የምታገኙት ነገር አለ። ትዕግስት ይኖራችኋል። ያ በቃ ይሄ ነው። ጊፍት አዘጋጅልን። ኦኬ በደንብ ይዘጋጃል። ኤንድ ባለፈው የለቀኩት ቪዲዮ ካልሰማችሁ በሳምንት አንድ ቀን ራንደም ዩቲዩብ ቪዲዮ ፖስት አደረግና ዩቲዩባችን ሞኒታይዝድ ሲሆን እዛ ጋር የሚሰራው ገንዘብ ለእናንተ መልሶ ለእናንተ ይሰጣል። በየሳምንቱ ሁሌ ጊፍት ሊኖረን ነው ማለት ነው። አንተ የምትወደው ፔር ምንድን ነው? እና ላይቭ ነው ፈንድድ ነው ትሬድ የምታደርገው? ናዝዳክ ነው። በጣም ላይክ መጀመሪያ ናዝዳክን ለምን እንደመረጡት ታውቃላችሁ? ስሙ ደስ ብሎኝ ነው። ናዝዳክ ሲባል ላይክ በቃ እኔ እንጃ በጣም ለየት ያለ ነገር ነው የመሰለኝ። ስሙ ተመችቶኝ ገባው። ከዛ ስትራቴጂ በጣም ደስ ይላል እዛ ጋር። በጣም መወደው ፔር ናዝዳክ ነው። ላይቭ እና ፈንድድ ነው ትሬድ የምታደርገው አይደል? ሁለቱንም ነው ትሬድ ማድረገው። ላይቭም ትሬድ አደርጋለሁ፣ ፈንድድም ትሬድ አደርጋለሁ። በቋሚነት እንዴት ፈንድድ እንሆናለን? ስትራቴጂ ይኑርህ፣ ስትራቴጂ ይኑርህ፣ የምታምንበት ስትራቴጂ። ከዛ ቤስት የሆነ ሪስክ ማኔጅመንት። ከዛ ስትራቴጂን እና ሪስክ ማኔጅመንትህን የምትከተልበት ደግሞ ቆንጆ የሆነ ሳይኮሎጂ። ፈንድድ እንዴት እናልፋለን፣ ፈንድድን እንዴት የምናልፍበት ሪስክ ማኔጅመንት የምትፈልጉ ከሆነ ኮሜንት ላይ ያሳውቁኝ። ዲቴል ለሱ ብቻ ቪዲዮ ሰራላችኋል። ስለ ራስ ንገረን። ብቻህን ነው የምትኖረው? ጓደኞች የሉህም? እና ትምህርትን አቋርጠ ነው ትሬድ የጀመርከው ወይስ እየተማርክ ነው? ኦኬ ስለ ራሴ ትሬደር ነኝ። ከዛ በፊት እንጃ ስለ ራስ መናገር ከባድ ነው፣ ግን ምን ነበር ጥያቄው? ትሬድ ብቻህን ነው የምኖረው? ያ ብቻዬን ነው የምኖረው። ብቻዬን መኖር ከጀመርኩኝ ኦልሞስት 2 ዓመት በላይ ነገር ሆኖኛል። ዩ ሃቭ ኖ አይዲያ። ፍሪደሙ በጣም ነው የሚመቸው። ከቤት ውጡ፣
ሶ ጓደኛ የለኝም። ምንም ጥቅም ላይክ አንድ ጓደኛ አለኝ ሌላ ሀገር ነው፣ እሱን አውረዋለሁ። ኤንድ ማናጀሬ በቃ ማናጀሬ ላይክ ኤቭሪ ነገር ስትራግል ሳደርግ አብራኝ ነው ያሳለፈችው። ሶ እሷ አለች። ከዛ ውጭ ግን የማይጠቅም ጓደኛ ከህይወታቸው አስወጡ። ስትጀምር ትምህርትን አቋርጠህ ነው ወይስ አሁን እየተማርክ ነው ያለው? ትምህርቴን ጨርሼ ነው ትሬድ የጀመርኩት። እየተማርኩኝ የነካከው ነበረ፣ ግን በቃ ፉሊ እንትን ያልኩት ትምህርቴን ከጨረስኩ በኋላ ነው። እና ወደ ትምህርት ዓለም መመለስ ፍላጎት የለኝም። ትሬድ ላይ ነው ማስተርሴን የምሰራው። ትሬድ ላይ ካፒታልን እንዴት ነው ማሳደግ የቻልከው? በትሬድ ብቻ ነው የምትኖረው? እና ሪስክ ማኔጅመንትህ እና ደግሞ ሜንቶር ነበረክ ወይ ትሬድን ስትማር? ኦኬ በትሬድ ብቻ ነው የምኖረው። ፉል ታይም ትሬደር ነኝ። ካፒታሌን ያሳደግኩት በዩቲዩብ እና ከዩቲዩብ በማገኘው ደግሞ ስፖት ትሬድ አድርግ ነበረ። ስፖት ትሬድ በጣም ብዙ ባይባልም ትንሽ የሆነ አይነት እንትን ሰርቼበታለሁ። ግን ዩቲዩብ ቆንጆ ነው። ዩቲዩብ ቻናል መሸጥ፣ ከዛ ደግሞ የሃይማኖት ኮንተንት ብትጀምሩ አሪፍ ነው። ሌላው ምንድን ነው? መልሼዋለሁ፣ ሁሉንም መልሼዋለሁ። የጎደለ ነገር የለውም። ሪስክ ማኔጅመንት እና ሜንቶር ነበረክ ወይ? ሜንቶር አልነበረኝም። በራሴ ነው የተማርኩት። ሜንቶር ቢኖር አሪፍ ነው። ላይክ ብዙ ነገርን ያቀላል። እጅን ይዞ እንደማሻገር ነው የሚሆነው ከባዱ ነገር። እንደ ሌላ ሪስክ ማኔጅመንት ቪዲዮ እንድሰራላችሁ ከፈለጋችሁ እሰራላችኋለሁ። አሁን ሪስክ ማኔጅመንት እንዲሁ አሁን ውስብስብ ነው የሚሆንባችሁ። ራሱን ችሎ ቪዲዮ እሰራላችኋለሁ። ትሬድ ላይ በጣም ለአንተ የከበደህ ነገር ምንድን ነው? ትሬድ ላይ ሳይኮሎጂ ነበር በጣም የከበደኝ። ስትራቴጂውን ሪስክ ማኔጅመንት ቢኖራችሁ፣ ስትራቴጂ የምታምኑበት ቢኖራችሁ፣ ሳይኮሎጂያችሁ ካልተስተካከለ ሁለቱን ገደል ይከተዋል። ስለዛ ሳይኮሎጂ ላይ ነበር በጣም የተቸገርኩት። ስለ ሳይኮሎጂ በደንብ ጊዜ ሰጠ እንድናወራ የምትፈልጉ ከሆነ ኤንድ በደንብ ዩቲዩብ ቪዲዮ ብታዩም ደስ ይለኛል። ግን እኔ እንዳወራ ከፈለጋችሁ ላይክ ኮሜንት ላይ አሳውቁኝ። በደንብ ቆንጆ ቪዲዮ እንሰራበታለን። ትሬድ ከመጀመር በፊት በአውቀው ብለህ የምታስበው ነገር ምንድን ነው? ስለ ትሬድ ማለት ነው አይደል? አይ ምንም የለም። ቀድሜ ላይክ በጣም ብዙ ትሬደሮችን ቪዲዮ አይቼ ስለገባሁኝ እና ፐርፌክት ላይክ በጊዜው ነው እየሆነ ያለው ሁሉ ነገር። ሉዝ የሚያደርጉበት ጊዜ ሰው የለም። ብዙ ጊዜ ሉዝ ሲያጋጠመ ኢሞሽንህን እንዴት ነው ኮንትሮል የምታደርገው? ኦኬ በፊት የሆነ ሰዓት ላይ ሉዝ ያደረኩ ሰዓት ቀን 7 ሰዓት ታስታውሻለሽ? ጃኬት ለብሼ ወጥቼ ሄድኩት በቀን ጠራራ ፀሐይ። መጀመሪያ አካባቢ ሉዝን እንትን ማለት አይቻልም። ይሰማቸዋል፣ ያናዳቸዋል ማለት እስቲ ፕሮፊት እንኳን እየሰራሁኝ ሉዝ ሲያጋጥመኝ ይደብረኛል። ወደፊትም ይሄ ሉዝ ሲያጋጥመኝ መደበሩ የሚቆም አይመስለኝም። ግን ሪቬንጅ ትሬድ እንዳልወስድ አቆማለሁ። ከዛ የሚጠቅመኝን የትሬድ ፖድካስቶች፣ የዩቲዩብ ቪዲዮዎች ሞቲቬት ሊያደርጉኝ የሚችሉ አያለው። ይሄ ካልሰራ ግን አንድ በደንብ የሚሰራልኝ ነገር ምንድን ነው? ለራሴ ጊዜ ሰጥቼ ያለዚህ አማራጭ እንደሌለኝ ስነግረው ፓርት ኦፍ ዘ ጌም እንደሆነ ስለሚገባኝ ሉዝ ተመልሼ ደግሞ ድጋሚ ወደ ትሬድ እገባለሁ። እሺ ብዙ ጊዜ ዊን አድርገህ እሱ ኮንፊደንስህን እንዴት ነው ኮንትሮል የምታደርገው? በጣም ያበደ ጥያቄ የእውነት። ትሬድ ላይ ሳይኮሎጂን ኮንትሮል ለማድረግ አንድ የሚረዳን ነገር ሉዝ ስናደረግ ራሳችንን ኮንትሮል ከማድረግ ይልቅ ዊን ስናደረግ ራሳችንን ኮንትሮል ማድረጉ በጣም አሪፍ። ራሳችን እንድንገዛና ሳይኮሎጂያችን ላይ በጣም እንድንሰራ ያደርገናል። ይህን ዊን ሳረግ ምን የሆነ ያነበብኩት ነገር ነበር በጣም ያስተካከለኝ እሱ ነው። ዛሬ ሉዝ አረክ ማለት ነገ ሉዝ ይቀጥላል ማለት አይደለም። ዛሬ ዊን አረክ ማለት ደግሞ ነገ ዊን ስታረግ ትኖራለህ ማለት አይደለም። ማርኬቱ በየቀኑ የተለያየ የገበያ ዋጋ ነው የሚሰጠን። ስለዛ ያንን ሲገባኝ ዊኔንም ኖርማል ለማድረግ ሞክራለሁ። የሆነ አይነት ደስታ ይሰማኛል። የስ ማን ላለ በውስጤ ግን አውጥቼ እንትን አለ። ሉዝም ሳረግ በተመሳሳይ ስቴብል አይነት ኢሞሽን ነው ማድረጋቸው፣ ሉዙንም ዊኑም። የተቻለንን ያክል ጥያቄዎችን ለመመለስ ሞክረናል። ሌሎች ጥያቄዎች ካሉ ይሄኛው ቪዲዮ ከተመቻችሁ ፓርት 2 ቪዲዮ እንሰራበታለን። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። አመሰግናለሁ። ይመቻችሁ። ትሬድ እግዚአብሔር ያሳካላችሁ።